በዚች በጦርነት በምትታመስ የአፍጋኒስታን መንደር ውስጥ ይህች ወጣት ሴት ፈጽሞ በማትፈልገው ጋብቻ ውስጥ ታስራ ትገኛለች። አሁን ደግሞ ለሳምንት አልጋ ላይ የተኛው ተንቀሳቃሽ ያልሆነ ባለቤቷን የመንከባከብ ኃላፊነት በሷ ላይ ይወድቃል። ነገር ግን እነዚህ ወታደሮች ወደ ቤቷ በግድ በገቡበት ቅጽበት ሁሉም ነገር ይቀየራል። ከወታደሮቹም አንዱ እንደ ሴት ይመኛት ይጀምራል። ለዓመታት አጥቸው ነበር ብላ ያሰበችውም ስሜት ለመጀመሪያ ጊዜ ዳግም ይሰማታል። ሆኖም ሕይወቷ በመጨረሻ የተለየ አቅጣጫ የያዘ በሚመስልበት በትክክለኛው ወቅት ለሳምንት መናገርም ሆነ መንቀሳቀስ ያልቻለው ሰውዬ በድንገት ያንቃታል። በአይኖቹ ውስጥ በበራው የቁጣ እሳትም ስለ ክህደት ዋጋ ያስከፍላት ይወስናል። ታሪኩ የሚጀምረው አንድ የአፍጋኒስታን መንደር ውስጥ ሲሆን አንዲት ወጣት ሴት በአልጋ ላይ የወደቀ ባለቤቷን ያለመሰልቸት በጽናት ትንከባከባለች። ሰውየው ምን እንደታመመ በግልጽ ባይታወቅም ሳይንቀሳቀስና መናገር ሳይችል እንደተኛ እንረዳለን። የመንደሩን ሐኪም በ2 ሳምንት ይድናል ብሎ ጠብቆ የነበር ቢሆንም ምንም ለውጥ ሳያሳይ ከ16 ቀን በላይ ሆኖታል። ባለቤቱ በየቀኑ ታምር እንዲከሰት እየጸለየች ለማገዝ ገና በጣም ሕፃናት የሆኑ የ3 እና የ5 ዓመት 2 ሴት ልጆቿን ብቻዋን ታሳድጋለች። መንደራቸውም ለተከታታይ 5 ቀናት ያለማቋረጥ ጥቃት ሲፈጸምበት ይቆያል። ምሽት ላይ ልጆቿ ውሃ እንደጠማቸው ሲነግሯት ውሃ ቀጂውን ቃዩት 5 ቀናቶች በመቁጠራቸው ምክንያት ፈጥራ እንዲተኙ ታደርጋቸዋለች። በንጋታው ጠዋት ለባለቤቷ ሴረም ለመግዛት ወደ መድኃኒት ቤት ብትሄድም የቀድሞ ዕዳ ስላለባት ሳትገዛ ትመለሳለች። ወደ ቤት ተመልሳ መድኃኒቱን ይተካል በማለት ስኳር በውሃ ታዘጋጃለች። ይህም ይረዳዋል ብላ ተስፋ ታደርጋለች። ምንም አይነት እርዳታ እንደማታገኝ ከተረዳች በኋላ እርዳታ ለመጠየቅ በጎረቤት መንደር ወደምትኖር አክስት ዘመዷ ለመሄድ ትወስናለች። እዛም ስትደርስ አክስቷ ከሄደች ቆየት ማለቷንና ወዴት እንደተዘዋወረች ማንም እንደማያውቅ ይነገራታል። ወደ ቤት ስትመለስ የሰውየው ቤተሰቦች ጥለዋቸው በመሄዳቸው እየወቀሰች ቁጣዋን በባለቤቷ ላይ ታዘንብበታለች። በዚህም ጊዜ ነው ሰውየው በክርክር ወቅት እናቱን ለመከላከል ሲል ጥይት እንደመታ የምንረዳው። ነገር ግን በመንደር ውስጥ ለታሊባን ተዋግቷል የሚል ወሬ በመሰራጨቱ ቤተሰቦቹን ጨምሮ ሁሉም ሰው እንዲተውት አድርጓል። እናታቸው ከቤት እንደወጣችም 2 ሕፃናት ልጆች ያደረገውን አሳሳቢነት ሳያውቁ በአባታቸው አካል ላይ ይጮታሉ። እንዲያውም ከአፉ ውስጥ የሴረም ቱቦውን ይነቅሉበታል። እንደ ዕድል ሆኖ እናታቸው በጊዜ በመድረሷ የባሰ ጉዳት እንዳይደርስ ታስቀራለች። ብዙ ሳይቆይ ማላ የሚባል የመንደሩ ሰው ለሷና ለባለቤቷ የጾነት ስነ ስርዓት ለማድረግ ይመጣል። ሴትዮዋም የወር አበባ ላይ ስለነበረች መካፈል እንደማትችል ትናገራለች። በድንገት መንደሯ ዳግመኛ ጥቃት ስለደረሰበት ይህም ቤተሰቡና ጎረቤቶቻቸው በፍጥነት ወደ መሬት ውስጥ መጠለያ እንዲሸሹ ያስገድዳቸዋል። ከሰዓታት ቦምብ ድብደባ በኋላ በመጨረሻ ትንሽ ጸጥታ ስለሰፈነ ወደ ውጭ ይወጣሉ። ሴትዮዋ ባለቤቷ በህይወት ማግኘቷ እፎይ ብትልም ፎይቷ ብዙም ሳይቆይ ዳግም የተኩስ ድምጽ ትሰማና አጭር ይሆናል ደስታዋ። እንደገና ከልጆቿ ጋር ወደ መጠለያው ትሮጣለች። እሷ በመጠለያ ውስጥ እንዳለች ታጣቂ ወታደሮች ቤቱን ሲወሩትና ራሱን የሳተውን ሰው ሲያገኙት እናያለን። መጀመሪያ ላይ ቢጠራጠሩትም በመጨረሻ ሙስሊም መሆኑን አውቀው ይተውታል። ሆኖም ከመሄዳቸው በፊት የጋብቻ ቀለበቱንና የእጅ ሰዓቱን ይዘው ይሄዳሉ። ከሰዓታት በኋላ ሴትዮዋ ተመልሳ ወታደሮች ያደረጉትን ታያለች። ነገር ግን ማዘን እንደጀመረች ከውጭ የልቅሶ ድምጽ ትሰማለች። ወደ ግቢውም ስትወጣ ሴትዮዋ የሚያስፈራ ነገር ትሰማለች። 2 ጎረቤቶቿ የሆኑ ወንዶችና አንዲት ትንሽ ልጅ በወታደሮች በግፍ መገደላቸውን ትመለከታለች። የልጅቷ እናትም የመላው ቤተሰቧን አስክሬን ስታይ በደረሰባት አሰቃቂ ድንጋጤ ምክንያት የአእምሮ መታወክ ይገጥማታል። በዚህም ቅጽበት ሴትዮዋ በዚህ ቦታ መኖር ከእንግዲህ ፈጽሞ የማይቻል መሆኑን ትረዳለች። ስለዚህ 2 ሴት ልጆቿን አስከትላ አንዴ ጨክና አድርጋ ወደ አክስቷ ቤት ታመራለች። ሆኖም እዚያ ስትደርስ አክስቷ እዚያ እንደሌለች ቤት ውስጥ ባለች ሴትዮ ዳግመኛ ይነገራታል። ሴትዮዋም እዚያ እንዲያድሩ ታስገባቸው ፈቃደኛ አልሆነችም። ተስፋ ቆርጣም እንደተቀመጠች የአክስቷን አዲስ አድራሻ ትሰጣታለች። በመጨረሻም አክስቷን ታገኛታለች። አክስቷን በደስታ ተቀብላት የወረደባትን መከራ ሁሉ በጥሞና መስማት ትጀምራለች። ከዚያም አክስቷ የራሷን ታሪክ ታካፍላታለች። እናቷንና እህቶቿን ለመጠበቅ ስትል በደለኛ የነበረውን የእንጀራ አባቷን ለመግደል እንደተገደደች ትነግራታለች። ነገር ግን ይህ የእምነት ቃል ለሴትዮዋ እፎይታ አልሰጣትም፣ እንዲያውም እረፍት ነሳት። እናም ልጆቿን ትታ ወደ ቤት ትመለሳለች። በዚያ ምሽት ከጎኑ ተቀምጣ ለጓደኛው እንደምትናገር ያክል በግልጽ ማውራት ትጀምራለች። 10 ዓመት የዘለቀው ትዳር ህይወታቸውን ታስታውሳለች። እውነተኛ ደስታ አይታ እንደማታውቅ ያውም እሱ በጦርነት ምክንያት በሌለበትና ከፎቶግራፍ ጎን ተቀምጦ ባገኘችበት በሰርጓ ቀን እንኳን ደስታ እንደራቃት አምና ትናገራለች። በትዳራቸው የመጀመሪያ 3 ዓመታት ውስጥ እሱ ራቅ ብሎ በነበረበት ወቅት ከቤተሰቦቿ የሚደርስባት እንግልት ሁሉ ታግሳ ነበር። በተለይ በወንድሞቹ ምክንያት ሽንት ቤት እንኳን መጠቀም ትፈራ እንደነበር ትናገራለች። ንግግሯን በመቀጠል ከልጅነት ጀምሮ የነበራትን ትዝታ ታስታውሳለች። የአባቷ የቁማርተኝነት አባዜ ለልጆቹ የነበረውን እንክብካቤ እንዴት አሸንፎ እንደነበር ታስታውሳለች። እንዲያውም በእነሱም ይቆምር ነበር። አንድ ቀን ቁማር ከተሸነፈ በኋላ አባቷ የ12 ዓመት እህቷን ከ4 እጥፍ በላይ እድሜ ካለው ሰው ጋር
በግድ ያጋባታል። እሷም ተመሳሳይ ዕጣ ፈንታ እንዳይገጥማት በመፍራት የአባቷን ውድ ወፎች በሙሉ በሚስጥር ትለቃቸዋለች። ነገር ግን ወፎችን ድመቶች ይገሏቸዋል። እነዚህን የተቀበሩ ትዝታዎችን ስታካፍል ባለቤቷ በጭራሽ እንደ ባል ተሰምቷት እንደማያውቅ ይልቁንም ልታደርስበት የማትችለው ዝምተኛ ጥላ እንደነበረ ታምናለች። በመጨረሻም ሁሉንም ሚስጥሮች ካካፈለች በኋላ እጅ የመስጠት ያህል የሴረሙን ትቦ ከባለቤቷ አፍ አውጥታ ወጣ ወደ አክስቷ ቤት ትመለሳለች። ከዚያም እንደገና ለአክስቷ የልቧን ትነግራታለች። አክስቷ ግን ነገሩን ካዳመጠች በኋላ ባለቤቷ ልክ እንደ ትዕግስተኛ ድንጋይ እንደሆነ ህመሟንና ሐዘኗን ሁሉ የምታፈስበት ሰው መሆኑን ታስረዳታለች። ይህ እውነታ ለሴትዮዋ የተወሰነ ግልጽነት ያመጣላት ይመስላል። ምክንያቱም በመጨረሻም ወደ ቤት ተመልሳ ባለቤቷን መንከባከብ ትጀምራለች። ዝቅ ብላም ግንባሩን ትስመዋለች። ከቀናትም በኋላ ቢሆን አሁንም ከእርሱ ጋር ማውራቷ እንደቀጠለች እንመለከታለን። ይልቁንም ከእርሱ ጋር ማውራት ከባለፈው ታሪኳ ጋር እንድታረቅ የሚረዳት ይመስላል። ንግግሯን እንደ ሕክምና መጠቀም ጀመረች። በዚህ መሃል ሞል የተባለው ሰው ሌላ የጸሎት ስነ ስርዓት ለማካሄድ ይመጣል። ነገር ግን አሁንም ጥያቄውን ውድቅ ታደርገዋለች። ነገር ግን ጦርነት እየጠነከረ በመምጣቱና ወታደሮች ከተማዋን በመሙላታቸው ለባለቤቷ ደህንነት መስጋት ትጀምራለች። ስለዚህ እርሱን ለመጠበቅ ስትል በቤት ውስጥ በሚገኝ ምስጢራዊ ጥግ ደብቃ ትሸፍነዋለች። ባለቤቷን ከደበቀችው ብዙም ሳይቆይ ወታደሮች ወደ ቤቷ ዘለው ይገባሉ። ባል እንዳላት ከማን ጋር እንደምትኖርና ምን እንደምትሰራ በመጠየቅ ጥብቅ ምርመራ ያደርጉባታል። ለራሷ ደህንነት በጣም በመፍራት መበለት እንደሆነችና ቤቱም የሥራ ቦታዋ እንደሆነ በመናገር ትዋሻቸዋለች። ወታደሩም በመጨረሻ የሴተኛ ዳሪነት ስራ እንደሆነ ይረዳል። እናም እንደምታሳፍር ይነግራታል። ሌሊት ላይም ወደ ባለቤቷ ተመልሳ እንደተለመደው ታሪኮቿን ማውራት ትጀምራለች። ነገር ግን በሚቀጥለው ቀን ጧት ከውጭ የሚያውቅ ድንገተኛ ድምጽ ትሰማለች። ወታደሮች ተመልሰው የመጡ መስሏት በመስጋት ባለቤቷን በፍጥነት እንደገና ትደብቀዋለች። ሆኖም ግን የመጣው ትላንት ካዛዡ ጋር ከነበሩት ወታደሮች አንዱ እንደሆነ ታያለች። እርሱም ወጣትና ብቻውን የመጣ ነበር። ነገር ግን ወደ ውስጥ እንደገባ ወዲያውኑ ገንዘብ ይሰጣታል። በመቀጠልም በኃይል ያስገድዳታል። እርሷም አቅም በማጣት በግድ እጅ ትሰጣለች። ሆኖም ሴት ሲያገኝ የመጀመሪያ ጊዜ በመሆኑ ብዙም አልቆየም። ያም ሆኖ ሴቲቱ በጸጥታ ሰውነቷን ስትታጠብ በድንጋጤና በውርደት ተሞልታ ነበር። ይሁንና ከደረሰባት የስነ ልቦና ጉዳት በኋላም ቢሆን የተከፈላት ገንዘብ ለባለቤቷ መድኃኒትና ለልጆቿ ምግብ ለመግዛት ትጠቀምበታለች። በሚቀጥለውም ቀን ወጣቱ ወታደር እንደገና ይመጣል። ተጨማሪ ገንዘብ በመስጠት እንደገና ይተኛታል። በዚህም ጊዜ ግን እርሷን ብትሆን ትንሽ ፍቃደኛ ነበረች። መጨረሻም ሴቲቱ ስለ ወታደሩ ለባለቤቷ በድጋሚ በመናገር ሚስጥሯን ታካፍለዋለች። እንዲያውም ወጣቱ ከስካሁኑ በፊት አድርጎት ከሚያውቀው የተሻለ እንደሆነ ድንገት አምልጧት ካፏ ትነገራለች። እናም ድንጋጤ ውስጥ ትገባለች። ያለቀሰችና ምህረት እየለመነች ወዲያውኑ ወደ ቁራን ፊቷን በማዞር በከፍተኛ ድምጽ ማንበብ ትጀምራለች። በማግስቱ ከአክስቷ ቤት ስትመለስ አንድ የተለየ ነገር ታስተውላለች። የተሰበረ ደጃፋቸው ተጠግኖ ታገኘዋለች። ይህ የወታደሩ ስራ መሆኑን ወዲያውኑ ታውቃለች። ነገር ግን በዚያው ዕለት ቆየት ብሎ ወታደሩ እንደገና ሲመጣ እየሰራች እንደሆነ ትነግረዋለች። ሆኖም ግን ከሷ ጋር ለጥቂት ደቂቃ ብቻ እንዲሆን ሲለምናት ባልፈለገች ስሜቷ ተስማምታ ወደ ክፍሏ ይገባሉ። ሸሚዙንም ሲያወልቅ በሰውነቱ ላይ የሲጋራና የጥይት ጠባሳ እንዳለ ታያለች። ያኔ ነበር በወታደራዊ አካዳሚ በነበረበት ወቅት በጽኑ እንግልት እንዳለፈ ግልጽ የሆነው። በተጨማሪም ወደ ወታደርነት እንዲቀላቀል የተደረገው አባት አልባ ስለሆነ ነበር። የወታደሩ ሚስጥርም ውስጧን ይነካታል። በኋላም አክስቷን ስትጎበኝ ስለ ወታደሩ ያወቀችውን ታካፍላታለች። ወደ ቤት ስትመለስ ግን በደጃፏ ፊት ለፊት ትኩስ ፍራፍሬዎች የተሞላ ቦርሳና የወርቅ የአንገት ሐብል ተቀምጦ በማግኘቷ ትደነቃለች። በብዙ ዓመታት ውስጥ ለመጀመሪያ ጊዜ እውነተኛ የደስታና የሐሴት ስሜት ይሰማታል። በዚህም ክስተት እንደገና እንደ ሴት ይሰማታል። በዚያም ሌሊት ሁሉንም ነገር ለባሏ ትናገራለች። የደረሰባትን መከራ እያንዳንዱን በዝርዝር ስለ ወታደሩ እንዲሁም ስለ ቤተሰቦቿ ያለውን እውነታ ሳይቀር ትናገራለች። በመጨረሻም ማንም የማያውቀውን ሚስጥር ታወጣለች። ባሏ መካን እንደሆነና ልጅ መውለድ እንደማይችል ትነግረዋለች። ልጅ እንድትወልድም ከእናቷ ይመጣባት የነበረው ጫና ከቤት ውጭ እርዳታ እንድትፈልግ እንዳስገድዳትና ሴት ልጆቻቸውም የሱ ባዮሎጂካል ልጆች እንዳልሆኑ በመጨረሻ ትነግረዋለች። በዚህም ቅስፈት በሰውየው ውስጥ አንድ ነገር ይቀየራል። ድንገትም ግብረ መልስ ሰጥቶ ራሱን ሲያወራጭ አይኖቹ በቁጣ ይሞላሉ። እጁን ቀስ ብሎ ይዘረጋል። ከዚያም በኃይለኛ የቁጣ ፍንዳታ ወደ እሷ ተወርውሮ አንገቷን ያንቃታል። ሴቲቱ መጀመሪያ ላይ ባሏ ራሱን በማወቁ ደስ ብሏት ነበር። ነገር ግን እውነታው ሲገባት ሕይወቷን ለማዳን በከፍተኛ ሁኔታ መታገል ትጀምራለች። ድንገትም ባገኘችው ቢላዋ እሱንም በሞት በሚያደርስ ሁኔታ ወቅታ ትገለዋለች። በቅስፈትም ወጣቱ ወታደር ወደ ግቢው ይገባል። በመስኮትም በኩል ሴቲቱ በፊቷ ላይ ፈገግታ እያሳየች ስትመለከተው እናያለን። እናም ዘ ፔሸንት ስቶን ፊልም ሪካፕ ይመስል ነበር። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ፣ ለቻናላችን ሰብስክራይብ ማድረግ እና ኮሜንት መተው እንዳትረሱ። ስለተመለከታችሁት እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።